እርጇኛ ቤት ትኖራለች ከማጋ ከኛ ጋር ማለት ወንድ ወጣው ገና ከኛ ጋር ማለት ምን ማለት ነው? ወንድ ወጣው ማለት አይ ጀግንነቱን እያሳየ ነው። ምን አይነት የውሳኔ ሰው እንደሆነ ማሳየት ጀመረ። እኛ ቤት ውስጥ ነው ብርክ ያው ካልሽ ነገር ተንተርሽ ነው ማለት እኔ ምንድነው ችግር የለውም ስላልሽ ሁለተኛው ውሳኔ ያ ነው። ከሁለቱ አንዱ ማለት እኔ እና እሷ ምን ነው ውዴ ምን ነው ወጥረጋት አልፈልግም ብዬ ነበር ለካው ሰው ምን ነው ዋቀማ በደንብ አድርጌ ሰማን ነበር እንዴ እየሰማት ነው የምታወራው? አዎ ደስታዬን እየገለጽኩ ነው። ከሷ ጋር ቅድም ጠይቄሽ ነበርኩ። ከሷ ምን እንደምትፈልጊው? ኦኬ ከሷ ጋር መኖር እንፈልጊ ብሩክ ከለማየቤት ነው ጀምሮ በይዘው ቢሆንም ያ ሲሆን ግን እኔና ሃይሚ ጋር ትደርሽም ምንም እንዴ አንድ ቤት ውስጥ እየኖረች እንዴ ነው ማደርሱ? አንተ ብሩክ እየቀለድክ ነው። መቼም እንደዚህ አይነት ውሳኔ እንደማትወስን አውቃለሁ። ቀልድ ነው በለኝ እና ልሳቅ ቀልድ ነው በለኝና ልሳቅ እንጂ እንደዚህ አይነት ውሳኔ አትወስንም። ምን ነው ብሩክ ይዤ መምጣት ነበር እንዴ? በጣም ሲበዛ ወጥ ረገጥክ፣ መስመርህን አለፍክ። እንዴት ነው እኔና እሷ አንድ ቤት ውስጥ የምንኖረው? ኧረ ተረጋጊ ነው ቆንጆ እንዴ እንደምትሰራድ ያረ እዛ ቆንጆ ሲዛ ፈልጊ በእናትሽ በባህም ኖ ዝም በይ አንቺ አታበሳጭ ችግር ሲከፍት ካንቺ ጋር ችግር የለም ችግር የለም እግዚአብሔር ነው ችግር የለም አሙሽ አለቀቀሽም ከኔ ወነሰ ነው ብሩክ አለማየሁ እንጂ እኔ አይደለሁም እሺ ንቆኝ እኮ አትቅለብለቢ ውሳኔውን ደግሞ ማስቀየር ይችላል ውሳኔው ምንድነው የምትለው አንተ እቺ ልጅ አንደኛውን ሐሳብ አትስማማ ሁለተኛውን ተስማማሽ? ኧረ እባክሽ ኧረ ይሄ ሲያምር ሁለተኛውን ካልሰማን ያላችሁት እናንተ ነበራችሁ ያንን ውሳኔውን ደግሞ እኔ ማስቀየር እችላለሁ ምክንያቱም ያፈቅረኛል አፈቅረዋለሁ ውሳኔውን ደግሞ ማስቀየር እችላለሁ አንቺ ደግሞ ምንም ነሽ እንደውም ውሳኔውን አስቀይረዋለሁ ጉድላክ ሰሙ አይደል ብሩኬ እንደዚህ አይነት ውሳኔ አንተ ለሷ ነው ምርጫ የምትሰጠው ለማንም የምትሰጠው አይ እኔ በቃ እኔ ስህተት የሰራሁት ምክንያቱም ከጎን ነኝ ብያለሁ ልጄ እንዳትከፋ ለማለት ሃይሚን አስቀድሜ ምናምን ይላል ምንድነው ያልከው አሁን አንድ ቤት ላይ ይኖራሉ ያልከው ሰውዬ ሃይሚን አስቀድሜ እንዲህ ነው የምታስቀድማት እሷ መጀመሪያ አስከብራታል እንዴት እንደምትሆንባት እያየህ አይደል ወይስ አንተ አይታይህም አይነት እንዴ ልጅ ምን ሆነሃል ምንም አልሆንኩም ነው እንዴ ለምንድን ነው በዚህ ልክ እቺ ልጅ የወሰንኩት ውሳኔ ነው ምንም ችግር የለውም ከኛ ጋር ትኖራለች ከእናንተ ጋር ትኖራለች አንድ ቤት ውስጥ አሁን ከሃይሚ ጋር በሰላም ትኖራለች እቺ ልጅ ብትገለኝስ ምክንያቱም አንተ እንደምታፈቅረ ፍቅሯ እንዳልወጣላ እኔ በጣም ነው አንቺን መግደል ጋር በጣም ነው እንደምትወጂኝ አይደለ ብትወጂኝማ የኔ እናት አሁን እዚህ ጋር ሌላ ወሬ አታውሪ ግን እኔ አምኜሽ እንትን ይለኛል ተቀለሽ እስቲኒ ነካዋለ እዛ አንቺም ደግሞ ከሷ ጋር መገናኘት ትፈልጊያለሽ ይመስለኛል አይደል ወደ አንድ ቤት ከኔ ጋር እየኖርሽ ነው እኔ እናት ያንቺ ልጅ እዛ ጋር እየተንከባከብኩ ምኖረው ምንድነው ነፍሰ ገዳይ ልታረጊ ነው የምትፈልጊው ነፍሰ ገዳይ ልታረጊ ነው ወይ የምትፈልጊው ሃይሚት ነፍሰ ገዳይ ልታረጊ ነው ለምን አንተ አከለክላት የምትችልሽ ምንም ደም ትበሳጩ እንደዚህ እና ደግሞ አንድ ነገር ልንገርህ በዚህን ያህል ምርጫ መስጠት አችልም ማለት ነው እስከዛሬ እና እያጨማለካት ነው እቺ እኮ ልሻናብን እኮ ነው አሁን እንዴ ለምራ በዚህ ልክ የምታጨማለቃት አልበዛም ብሩኬ እኔ እሷን አይደለም ልጄን ነው የምፈልገው ሰማሻኛ አማራጭም ከፈለግሽ ልጅቷንም መስጠት ትችላለሽ እኔ እስኪ ትፈልገኛለህ በህይወት እንድኖር ትፈልጋለህ በጣም የተመቸኝ ሁለተኛው ምርጫ በህይወት እንድኖር ትፈልጋለህ እኔን ትፈልገኛለህ አዎ በጣም ነው እና እንዴት ነው እንደዚህ አይነት ውሳኔ ተቀብዬ በጋ አይደለሁም እኮ ሲጀመር አዲስ አበባ የሚለውን ሐሳብ ራሱ እንዴት ነው የምታመጣው አንተ እንደውም ከዚህ በኋላ አዲስ አበባ እንድትገባ አልፈልግም እኛ ቤት ውስጥ እኔ በለፈውበት እኔ ስንት እዚህ ጥሪ ያደረስኩትን ፍቅር ለማጠልሸት እንዴት ነው እኔ ቤት ውስጥ የምትኖረው ከኔ ጋር እንዴት ነው የምትኖረው አሁን ሂጂ ከዚህ አይንሽን ማየት አልፈልግም ሂጂ ከዚህ ብሩክ ያስኪዳት ወይ ሌላ ችግር ይፈጠራል የምሬን ነው ከዚህ እንድትሄድ አድርጋት ተናገራት ምንም ዝም ይኸው ንገራት እዚሁ ንገራት በቃ እዚሁ ነው የምትኖሪው የተከራየሁት ቤት ላይ ትኖሪያለሽ ከነ ልጄን የሚያስፈልገውን ነገር አደርጋለሁ በቃቸው በላት ከዛ እንሂድ ጨረስክ በላት በጣም ደስተኛ አትሁኝሽ ደስተኛ አትሁኝ የኔ እናት ደስተኛ አትሁኝ እሺ አሁን እኔና እሱ ተጣልተን በዚህ ምክንያት ደግሞ ተጣልተን ከዛ አንቺ ምናምን እንደዛ ነው የፈለግሽው አታስቢ እሺ ውሳኔውን ማስቀየር እችላለሁ በላት ጀግነው ምንድነው ማለት ውሳኔን እኮ ተናገርኩ አጨቃጨቅ በቃ አትጨቃጨቅ ለኛል ከኔ ከሱም ብሶ ነው ውሳኔን ተናገር